ተነስተልን ተመልካቾቻችን አጭር የሆነ ልዩ ዝግጅት ይዘንላችሁ ቀርበናል። ከጃዋር መሐመድ ጋር ነኝ። ሰሞኑን አሁን ያለው የመንግስት ስልጣን ላይ ያለው አካል የመንግስት ጊዜው ሲያልቅ ምን ይሆናል እንዲሁም ምርጫ መቼ ይደረጋል በሚሉ ጥያቄዎች ዙሪያ የካውንስል ኦፍ ኮንስቲቱሽናል ኢንኳይሪ ወይም የህገ መንግስት አጣሪ ጉባኤ የባለሙያዎች አስተያየት ሲሰበስብ ነበር ሰሞኑና በዚህ ላይ ሁሉም እየተነጋገረ ነው። በዚህ ጉዳይ ላይ አጭር ቆይታ እናደርጋለን ከጃዋር ጋር። ጃዋር በቅድሚያ ያመሰግናለሁ። እስቲ ከእንትኑ እንነሳ። መሰረታዊ ነገሮች ይሄ አሚከስ ኩሬ ምንድነው? ምን ማለት ነው? ወይም በህግ አሰራር ያለ ነገር ነው? በጣም ብዙ የሚታወቅ ነው። እኔ እንግዲህ የህግ ባለሙያ አይደለሁም። ያለኝ የህግ ትምህርት ውስን ነው። እስከሚገባኝ ድረስ አሚከስ ኩሬ የሚባለው የአንድ ጉዳይ አከራካሪ ሆኖ ለህገ መንግስት ትርጉም ሲመራ በእኛ ሀገር ስልጣን ያለው የሲሲአይ የሚባለው የህገ መንግስት ጉዳዮች አጣሪ ጉባኤ፣ በአሜሪካ ደግሞ ሱፕሪም ኮርት፣ እነሱ በዛ በአከራካሪ ጉዳይ ላይ ውሳኔ ከማስተላለፋቸው በፊት ምክር ይጠይቃሉ። ከህግ ባለሙያዎች ምክር ይጠይቃሉ። እነዛ ያ ምክር ማለት ነው ከተለያየ አመለካከት ያላቸው የህግ ፕሮፌሰሮች፣ የህግ ባለሙያዎች፣ ዳኞች ከተለያየ አይነት ነገር ይጠይቃሉ። ያ ነው። እስቲ ስላካሄዱ ከመጀመራችን በፊት እንግዲህ አሚከስ ኩሬ የተባሉት እነዚህ የህግ ምክር የሚሰጡ ሰዎች በጽንሰ ሀሳቡ ትንሽ እኔም አያሳርግ ነበርና ኤክስተርናል ወይም ምንም አይነት ኮንፍሊክት ኦፍ ኢንትረስት የሌላቸው ሰዎች መሆን አለባቸው። የሚፈለገው ኤክስፐርታይዝ የሆነ ሰርቪሳቸው ብቻ ነው። በዚህ አካሄድ ያቀረቡ ሰዎች ያንን ያሟላሉ ብለህ ታስባለህ? እንግዲህ በሁለት መልኩ ሊኬድ ይቻላል። አንዱ ፒውርሊ አካዴሚክ የሆነ ኤክስፐርቲዝ የሆነ ጉዳይ ምክር የሚሰጡ የሚደረግበት ሁኔታ አለ። አንዳንዱ ደግሞ ፍሬንድስ ኦፍ ዘ ኮርት ብለው ኢንትረስት ያላቸውንም የሚጋብዙበት ሁኔታ አለ። ያም ሆነ ይህ ግን የሚጠየቀው ኢንዲፔንደንት የሆነ ግን ከተለያየ አመለካከት ወሳኝ ነው። ኢንዲፔንደንት ሆኖ ከአንድ ሳይድ ብቻ ሳይሆን ከተለያየ በጉዳዩ ላይ የሚከራከሩ ሁለትና ከዛ በላይ የሆኑ ወገኖች ናቸው ኖርማሊ የሚኖሩት። በዛ ላይ የተመዛዘነ ውሳኔ ለምን ነው የሚያስፈልገው? እንዲህ አይነት የህግ ምክር ፍርድ ቤቶቹ ወይም ደግሞ በእኛ ሀገር የካውንስሉ እንዲህ አይነት ግብዣ የሚያደርግበት ምክንያት በዛ በአከራካሪ ጉዳይ ላይ በጣም ትልቅ ስለሆነ ህገ መንግስት ደረጃ የሚደርስ ባለው ህግ ህጋዊ አሰራር መፍትሄ ያላገኘና ባለው ህገ መንግስታዊ ድንጋጌ ላይ መግባባት ስላልተቻለ በተለይ ደግሞ እዚህም ብዙም ባይሆን አሁን በአሜሪካም ሀገር እዛ ደረጃ የሚደረሱ የሚወሰኑ ውሳኔዎች ዘላቂ ውጤት ይኖራቸዋል፣ ኢምፓክት ይኖራቸዋል። በቀላሉ ሊያደርጉት አይፈልጉም ዳኞቹ። ስለዚህ የተለያየ አመለካከት ያላቸው ሆኖም ግን በቀጥታ በጉዳይ ውስጥ ያልተሳተፉ የአንዱ ሳይድ ጠበቃ ያልሆኑ ሁለት ተከራካሪዎች ካሉ ከነኛ ጋር ቀጥተኛ ግንኙነት የሌላቸው ለነዛ ተከፍለው የሚሰሩ ያልሆኑ ወይም ደግሞ ዝምድና የሌላቸው ያላቸውን እውቀት እንዲያጋሩ የሚጋበዝበት ሂደት ነው። ኦኬ አይ ቲንክ የተለያየ አመለካከት ያልከው ነገር አሁን እንግዲህ የተጠየቀው መሰረታዊ ፈንዳሜንታል ጥያቄ ህገ መንግስታዊ ኢንተርፕሪቴሽን ይደረግ ወይም አይደረግ ነው። እኔ ፕሮግራም ውስጥ ከታተል ነበርና አይደረግ ያለ አላየውምና ቀጥሎ ሌሎች አይደረግ የሚሉትን እንሰማለን አይደለም የሚለውም እና ይሆናል። ግን ዳይቨርሲቲ አላየውበትም። እኔ አንተ አይተህበታል? ድራማ እኮ ነው ማለት ማድረግም አልነበረባቸውም። ይሄንን ለፉገራ ያደረጉት ነገር ነው። አንደኛ እዚህ ጋር ሀቅ ልደብቅ ስትሄድ ትጋለጣለህ። ሁለት ጥያቄ ነው የተጠየቀው፣ ከፓርላማው የተጠየቀው ከዛ በኋላ እዚህ በህገ መንግስት አጣሪ ጉባኤም የተጠየቀው ሁለት ነገር ላይ ሀሳብ እንዲሰጥ ነው። አንዱ በአስቸኳይ ጊዜ አዋጅ ምክንያት ምርጫ ማካሄድ ካልተቻለ መንግስት ምን ይሆናል፣ ስራ አስፈጻሚና ህግ አውጪው ምን ይሆናል፣ ምርጫው ደግሞ በምን ያክል መካሄድ አለበት የሚለው ላይ። ከዛው ጋር ተያይዞ ሌላ ምርጫ ጥያቄ አለ። አጣሪ ጉባኤው ወይም ደግሞ ሃውስ ኦፍ ፌዴሬሽን ህገ መንግስታዊ ትርጓሜ ሊያደርግበት የሚችል ጉዳይ ነው ወይ የሚል ጥያቄ አለ። መሰረታዊ ክርክሩ ይሄ ነው።
አካሄዳቸው ስህተት አለው። አንደኛ መጀመሪያ ሴትል መደረግ የነበረበት የህግ ትርጉም ያስፈልጋል አያስፈልግም፣ ሁለት ክርክር ብቻ ነው ያለው። በነገራችን ላይ ገዢው ፓርቲ የህግ ትርጉም ያስፈልጋል፣ በህግ ትርጉም ነው የሚሄደው ነው ያለው። ተቃዋሚው የህግ ትርጉም አያስፈልገውም፣ በህገ መንግስት ውስጥ አልተካተተም፣ መተርጎም አያስፈልግም። አብዛኛው ፖዚሽን ይሄን ሲል አንዳንዶቹ እንኳን በዛው እንሂድ ያሉ ደግሞ የህግ ማሻሻል የህግ መንግስት ማሻሻል እንጂ የህግ ትርጉም አይደለም የሚያስፈልገው ነው ያሉት። ክርክሩ የህግ መንግስት ትርጉም ያስፈልገዋል ወይ አያስፈልገው ነው መጀመሪያ ሴትል መደረግ የነበረበት። ስለዚህ ይሄንን በሐሳብ ማዳበር ከተፈለገ ከሁለቱም ወገን ያስፈልገዋል ወይ አያስፈልገው የሚል ተከራካሪ ማቅረብ ነበረባቸው። አላገኙም እንዳንል በስፋት በዚህ ጉዳይ ላይ በስፋት ሲጻፍ ነበረ። ያ ብቻ አይደለም፣ እነሱ ከጠየቁ ወዲህ በአስርታት የሚቆጠሩ ምሁራን ጠበቆች አስገብተዋል። ያቀረቧቸው ግን አንድ አይነት አመለካከት ነው ይዘው የቀረቡት። አክሲደንታል አይደለም፣ በድንገት ፒክ አድርገዋቸው አይደለም። በዛው ፒክም ሊያደርጓቸው አይችሉም። ምክንያቱም ቢያነቡ ዳይቨርስ ቪው ቢፈልጉ ኖሮ ይሄን ሳይድ የሚከራከረውን ታነሳና ከዚህ ሳይድ የሚከራከረውን ታነሳና አንድ አይነት ታመጣለህ። ህዝቡ ማወቅ ያለበት ሁላችንም ማወቅ ያለብን እኔም የማውቀው እነሱም የማይክዱት እዛ ድራማ ላይ የተሳተፉት የህግ መንግስት አጣሪ ጉባኤን ሲመሩና ሲጠይቁ የነበሩት የተወሰኑ ሰዎች ዋናዎቹ ይሄንን የመንግስትን አቋም በማርቀቅ ላይ ተሳታፊ ነበሩ። እሺ ጥቀስ እስቲ ግልጽ አድርገህ። የህግ መንግስት አጣሪ ጉባኤ አመራሮች ገና ጠቅላይ ሚኒስትሩ ለፓርቲዎቹ ሳያቀርበው ወደ ፓርላማ ገና ሳይመራ ገና ምርጫው እንደተላለፈ ሲታወቅ የህግ ባለሙያዎች ተሰብስበው ነበር። በዚህ ውስጥ ተሰብስበው ነው ጠቅላይ ሚኒስትሩ ይሁን የአቃቤ ህጉ የተናገሩት ነገር ትዝ ካለህ ይሄ ሐሳብ በሶስት ቡድን ነው የቀረበው። ሶስት ኢንዲፔንደንት የሆኑ ቡድኖች ናቸው የቀረቡት። የአቃቤ ህግ ቢሮ ያሉ፣ ጠቅላይ ሚኒስትር ቢሮ ያሉ እና ኢንዲፔንደንት የሆኑ ስኮላሮች ያሉ በሙሉ እዛው ሲሳተፉት ሜቢ አንድ ሁለት ሰው ካሉ በስተቀር የአጣሪ ጉባኤ ውስጥ ካሉት ዋናዎቹ እንደ ኢንዲፔንደንት ኤክስፐርት ገለልተኛ ምሁራን ተብለው የቀረቡት በሙሉ ተሳታፊ ነበሩ። እዛ ውስጥ ሐሳቡን በማርቀቅ ደረጃ ላይ ማለት ነው። ተሰብስበው ለመንግስት የሚያዋጣው ይሄ ነው ብለው አዘጋጁ። ኦሬዲ እነሱ ቀቅለው አብስለው ቀምሰው ጥሩ ነው ብለው ለገበታ ያደረሱትን ራሳቸው የቀቀሉትን ነው ተመልሰው እንደ ኢቫሉዌት ለማድረግ ደግሞ ቀማሽ ሆነው የቀረቡበት ሁኔታ ነው የምታየው። ኢማጂን ገና ለፓርቲው የገዢውን ፓርቲ አቋም ያረቀቁት ግለሰቦች ሪኮሜንድ ያደረጉት ግለሰቦች ጉዳዩ ወደ ፓርላማ ሄዶ በፓርላማ ሮጦ ሲመጣ ለሁለት ተከፍለው ግማሾቹ የህገ መንግስት አጣሪ ጉባኤ አመራር ሆነው ጥያቄ ይጠይቃሉ፣ ግማሾቹ ደግሞ ኢንዲፔንደንት ኤክስፐርት ሆነው ይሲያምሳይን ኢንዲፔንደንት ኤክስፐርት ሆነው መልስ ይሰጣሉ። መጨረሻ ላይ ድራማ ሆነ። ምክንያቱም ድራማው ተጋለጠ። አንደኛ ኦልሞስት በመንግስት ባቀረበው ዶክመንት ውስጥ የተካተተው ነው ሁሉም ሲደግሙት የነበሩት። አንድም ለየት ያለ ሐሳብ አልነበረም። ከጠቅላይ ፍርድ ቤት ሱፕሪም ኮርት የመጡ አሉ፣ ወይዘሮ ሌሎች ደግሞ ከፖለቲካ ዊንግ የመጡ አሉ። ከፓርቲ የመጡትን ተዋቸው ነው የምልህ። ናን ፓርቲዛን የተባሉት ዳኞቹ they participated in the drafting of the government's position። እንዲህ አይነት ክሊር የሆነ ኮንፍሊክት ኦፍ ኢንተረስት ነው ያለው። ሜይቢ መጀመሪያ እኛ ጋር አይመጣም ብለው አስበው ከሆነ ራሳቸውን ሪኪውዝ ማድረግ ነበረባቸው፣ ይቅርታ ጠይቀው ማለቀቅ ነበረባቸው። መጀመሪያ ሐሳቡ ሲቀርብ ይሄን በኤቪደንስ ማቅረብ እችላለሁ። በነገራችን ላይ መጀመሪያ ሐሳቡ ሲቀርብ ተሰብስበው ከሁለት ቡድን ነው እንትን ያደረጉት። ከሌጋል ሪፎርም ፕሮጀክት እዚህ ሀገር የሚያካሂዱት በነገራችን ላይ ከዩኒቨርሲቲው የመጡትም ከፍርድ ቤቱ የመጡትም በሙሉ በዚህ ጉዳይ ላይ ተወያይተው ለመንግስት ለገዢው ፓርቲ ሪኮሜንዴሽን አቅርበው የነሱ ሪኮሜንዴሽን ተቀባይነት አግኝቶ ወደ ፓርላማ ተልኮ በአንድ ፓርቲ በቁጥጥር ስር ባለ ፓርላማ ተቀባይነት አግኝቶ
ሲመራላቸው እነሱ ካባቸውን ብቻ ለውጠው በሁለት ተከፍለው ቀረቡ ማለት ነው። በአንድ ወገን የህገ መንግስት አጣሪ ጉባኤ አባላት ሆነው ጥያቄ ይጠይቃሉ። አሲፍ they don't know anything በቃ በዚህ ውስጥ እንዳልተሳተፈ ሰው this illegal እኮ በሌላ ሀገር can you imagine የሱፕሪም ኮርት እንደዚህ ኮንስቲቱሽናል ዲስፒዩት ያለበት ጉዳይ ላይ የሪፐብሊካን ፓርቲን ፖዚሽን አማክሮ ለፕሬዝዳንቱ ምክር ሰጥቶ የሪፐብሊካን ፓርቲ ወይም ደግሞ ፕሬዝዳንቱ አሁን ትራምፕ ይዞት የቀረበውን አቋም እንደገና ደግሞ ቺፍ ጀስቲሱ ተመልሶ ሲያቀርብ እና በዛ መልኩ ይዘው ቀረቡ። እነሱ በዚህ የኮንስቲቱሽናል ኢንኳይሪ ሰዎች እዛ እንደዛ ቀረቡ። ያ ብቻ አይደለም ትልቁ ሻፍጣቸው ከአንድ ከሁለት ሰዎች በስተቀር እርግጠኛ መሆን ማልችለው በአምስቱ ላይ በእርግጠኝነት ነው የምነግርህ፣ በእርግጠኝነት ድራፍት ያደረጉ ሰዎች ናቸው። በእርግጠኝነት ነው የምነግርህ ድራፍት ያደረጉ ሰዎች ናቸው። እነዚህ ሰዎች ናቸው ለመንግስት ሐሳብ አቅርበው የነሱ ሐሳብ ተቀባይነት አግኝቶ እንደገና እንደ ነፃ ኤክስፐርቶች ተዘጋጅተው ቀረቡ። ደግነቱ ምን እንደሆነ ታውቃለህ? አጋለጣቸው። ምክንያቱም ትንሽ እንኳን ፕሪቴንድ ማድረግ አልቻሉም፣ አክት ማድረግ አልቻሉም። ለዛ ነው የትዕይንቱ በሙሉ ጆክ ሻም ነው ያልኩበት ምክንያት አንዳንዴ እዚህ ሀገር የህዝብ እውነታ የህዝብ ደም ብዙ ነገር ሲያሳታቸው ታያለ። ሲርበተበቱ ነበር ሾው ሲያደርጉ ታዋቂ ምሁራን ታዋቂ ኤክስፐርቶች ኬዝ ማድረግ አቅቷቸው ሲንቀጠቀጡ ነበር እዛ ስቴጅ ላይ because they know what they are doing is ethically indefensible. Okay, I think ሌላው እስቲ ፕራይም ሚኒስተሩ ይሄ የሲሲአይ የሚባለው ወይም የህገ መንግስት አጣሪ ጉባኤ የህገ መንግስት ጉዳዮች አጣሪ ጉባኤ የሚባለው ልክ ቀደም ስትለው እንደነበረው እንደ አሜሪካ ሀገር ሱፕሪም ኮርት ምን ሊታይ የሚችል ነው የሚል አርጊውመንት አድርገዋል። ሂዝ ኦን ሪከርድ። በእርግጥ የዚህ አካል ሚና መወሰን ነው ማማከር ነው? ማማከር ነው። ለሃውስ ኦፍ ፌዴሬሽን ምክር ይለግሳሉ። ጉዳዩን ካዩ በኋላ አንደኛ መቀበል እንችላለን ወይ አንችልም፣ መፍትሄው ምንድነው የሚለውን ለሃውስ ኦፍ ፌዴሬሽን ያቀርባሉ። ሃውስ ኦፍ ፌዴሬሽን ያው በአንድ ፓርቲ እጅ ስላለ ምንም ሪጀክት የሚያደርገው ምንም እድል የለውም። እነዚህም ሪጀክት እኮ የመንግስትን አፕሊኬሽን የገዢው ፓርቲ አፕሊኬሽን ሪጀክት እኮ አይደለም እያልን ያለ ነው። ያለውን ክርክር እኮ አኮሞዴት እኮ አላረጉትም። ሁለት ናቸው ዋና ጥያቄዎች። አንደኛ ህገ መንግስታዊ ትርጉም ያስፈልገዋል አያስፈልገውም? ሁለት ክርክር እየተካሄደ ነው ያለው። ምሁራን ምናልባትም በኢትዮጵያ ህገ መንግስት ታሪክ ስለ መንግስት ስልጣን መራዘም ምናምን እኔ እንደ ህግ ምሁራን ራሱ ይሄን ኦፖርቹኒቲ እንዴት ዌስት ያደርጋሉ የሚለው ነው የገረመኝ። ይሄ ህገ መንግስት ለመጀመሪያ ጊዜ ለክርክር ቀረበ። ክርክር ነው እየተካሄደ ያለው። ክርክር ባይኖር ኖሮ አምቢጊቲ ባይኖር ኖሮ እዛ አይቀርብም ነበር። ክርክር እኛ እያልን ያለ ነው፣ ተቃዋሚውም እያለ ያለው ሌሎች ምሁራንም እያሉ ያሉት ለህገ መንግስቱ በህገ መንግስቱ ውስጥ አልተካተተም፣ ስለዚህ ኢንተርፕሬት ማድረግ አይችልም የሚል አለ። መከራከሪያው ሊያዋጣም ላያዋጣም ትክክልም ላይሆን ይችላል። ራሳቸው ጠይቀዋል። ወይዘሮ መዓዛ ፈርመው ባወጡት ደብዳቤ ላይ አንዱ ጥያቄ ህገ መንግስታዊ ትርጉም ያስፈልገዋል ወይ አያስፈልገውም የሚለውን ሐሳብ እንድትሰጡን ይላሉ። ሁለተኛው ምርጫ መካሄድ ስለማይቻል በመንግስት አካላት ስራ አስፈጻሚውና ሌጂስሌቲቭ ምን ይሆናሉ? ሶስተኛ ምርጫ በምን ያህል ጊዜ ውስጥ መካሄድ ያለበት? ሶስት ጥያቄ ነው የጠየቀው። አንደኛው ጥያቄ ወሳኝ ነው። ያንኛውን ጥያቄ ካፈታህ በኋላ ነው ይሄ ሲሲአይ ወይም ደግሞ የህገ መንግስት አጣሪ ጉባኤ ይሄንን ለመፍታት ያስፈልገዋል ይችላል የሚለው እሱ ላይ ነው ትልቁ ክርክር መካሄድ የነበረበት። ምንም ክርክር አልተካሄደም። ያቀረቧቸው ኤክስፐርቶች በሙሉ ኢንዶርስን ያደረጉት። ምክንያቱም ሰሌክት ያደረጉት ትንሽ ግልጽ ላድርገው 5 ቀን ምናምን ነው ሰጥተው ሰውን አሚከስ ኩሬ ወይም አሚከስ ብሪፍ አቅርቡልን ብለው የጠየቁት። በዛ ባጭር ጊዜ ብዙ ሰው ጻፈ።
ዴድላይኑ አርብ ማታ ነበር። ስብሰባ ያደረገው ቅዳሜ ጠዋት ነው። ሪሊ በአንድ ሌሊት ውስጥ ሁሉን አንብበው ሁሉ ከገባ በኋላ መቼም አስተማሪ ነበር ታውቀዋለህ፣ ሀቭ ቱ ሪድ ሰሚሽኑን በሙሉ ሁሉን አጣርተው ነው እነኛን ሰዎች ፒክ ያደረጉት በዛች ሌሊት ማለት ነው። በዛች ሌሊት የቀረበልን 15 ምናምን ውሸት ነው፣ ትክክል አይደለም። ከዛ በላይ ነው የቀረበውም አውቀዋለሁ፣ ሪኮርድ እያደረግን ስለነበረ የገዢውን ፓርቲ አቋም የሚቃወም ትንታኔ የሰጡት በሙሉ ሪጀክት ነው የተደረጉት። ያ ብቻ አይደለም። ከቀረቡት 7 የህግ ባለሙያ ብለው ከቀረቡት ውስጥ 5ቱ ከአንድ ቡድን ነው የመጡት። ክሊር የሆነ ገዢውን ፓርቲ ይሄን አቅርብ ብለው ከመከሩት በኋላ በዛ አዙረው እዚህ ጋር ዳኛ ሆነው ይቀርባሉ፣ እዚህ ጋር አማካሪ ሆነው ይቀርባሉ። ሰውን ለመሸወድ በላይቭ ቴሌቪዥን ያስተላልፉታል። ሸውደው በማስመሰል ተቀባይነት ለማስገኘት የመጡበት የልጅ ጨዋታ ነው። ግርማ አንድ ደግሞ ወይዘሮ ማዛ ሲጠይቁት የነበረው ነገር አለ። እሳቸው ይሆን ብቻ አንዱ ከዳኛዎቹ አሁን አስፈጻሚውን አካል ሁለት ሐሳብ ሲንሸራሸር እንደነበረ ነው የተረዳሁት። ኢንፋክት አንድ ጊዜ ነው ያየሁት እንትኑ አንደኛ አስፈጻሚውን አካል ካለ ፓርላማ ማስቀጠል፣ ይሄ ተቃዋሚዎችም ሰጀስት ያደርጋችሁት ነገር ማለት ነው። ሌላው ደግሞ አስፈጻሚውን አካል ከፓርላማው ጋር ማስቀጠል ምንድነው ጠቀሜታው፣ ምንድነው ሜሪት ዲሜሪቱ ሲባል ነበርና በዚህ ኢንተርፕሪቴሽን ውስጥ አስፈጻሚውን አካል ካለ ፓርላማ ማስቀጠልም ሐሳብ አላችሁ ማለት ነው። እንዴት ጥያቄው ግልጽ አልነበረም ለኔ። በርግጥ ውሳኔው አልቋል ግርማ። ውሳኔው ገና ፓርላማ ሳይደርስ ቁጭ ብለው ሌጋል ስትራቴጂ አውጥተዋል። ምርጫ አልተካሄደም፣ ይሄ የህገ መንግስት ቀውስ ፈጥሮብናል፣ መቀጠል አለብን፣ ስልጣንን ሳንለቅ መቀጠል አለብን። የተወሰነ ነው ከነ ፓርላማቸው። አዎ እንደ ጠቅላይ ሚኒስትሩ እኮ ግልጽ እኮ ያደረጉት ነገር ነው። ገና የህገ መንግስታዊ ትርጉም የሚፈልገውን ጉዳይ ተርጉመው እኮ ጨርሰውታል አይደለም እንደ በንግግራቸው። እሱ ትክክል ነው። እሳቸውን ብቻ ሳይሆን ሌላ ባለስልጣንም ደጋግመው ብለውታል። ኦልሬዲ ፌታ ካምፕሊ ነው ይሄ። እነዚህ ጠበቆች የፖለቲካል ፓርቲዎቹን የጠቅላይ ሚኒስትሩ ኦኬ ፖለቲካ ክርክር ነው፣ እሱ እንከራከርበታለን፣ ስልጣን መቆየት በፈለጋቸው ፋይን። የሚያሳምመው ግን በተለይ ደግሞ እዚህ ሀገር ውስጥ የህግ የበላይነት እንዲመጣ ይታገላሉ ተብሎ ተስፋ የሚጣልባቸው ሰዎች እንዲህ አይነት የቃቃ ድራማ ውስጥ መሳተፋቸው እስቲ አላደረግንም ይበሉ በተው ገና ኮሮና እንደመጣና ብርቱካን ምርጫው እንዲተላለፍ ወስና ማድረግ አልችልም ብላ ወደ ፓርላማ እንደላከች ስብሰባ ተሰብስበው ነበር። by the same people ይሄኛውን አሁን ያውን ውይይት ኮንቪን ባደረጉ ሰዎች ተሰብስበው ነበር። በተደጋጋሚ ተሰብስበው የሚያዋጣው የህግ ከለላ ምንድነው? መጀመሪያ እንደተገናኙና ሲወያዩ አንዳንዶቹ እንዳውም ህገ መንግስቱ ውስጥ ምርጫን ለማስተላለፍ የሚያዋጣ መንገድ የለም እስከ ማለት፣ አንዳንዶቹ ደግሞ ቤስት ሶሉሽን ኢዝ አሜንድመንት ህገ መንግስት ማሻሻል ነው የሚያዋጣው ብለው ጽፈውታልም እንጂ መጨረሻ ላይ ግን ተወያይተው ተከራክረው በገዢው ፓርቲ ትዕዛዝ መሰረት ወደ ኢንተርፕሬቴሽን እንደሚሄድ እንዳለበት አስቀመጡ። ለገዢ ፓርቲው የሚሆነውን ዶክመንት አቀረቡ። በአንድ ወገን 4 ሳምንት በፊት ልክ የገዢው ፓርቲ የህግ አማካሪ ሆነው ያገለገሉ ግለሰቦች ለሁለት ተከፍለው በአንድ ወገን አጣሪ ኮሚሽን፣ በአንድ ወገን ለአጣሪ ኮሚሽኑ ምክር ሐሳብ የሚያቀርቡ ገለልተኛ የህግ ባለሙያ መስለው ቀርበው የተቀረባበረ ድራማ ነው የሰሩት። ኤኒዌይስ ኢትዮጵያ ይሆናል ያው ሌላ ሀገር ቢሆን ወንጀል ነው ምናምን ስትል ነበር። ኢትዮጵያ ይሆናል እንደዚህ አይነት ነገር ብዙ ነገርም ሆነ። ምክንያቱም ለምሳሌ በጣም ትንሽ የተሰማኝ ከዚህ በፊት የነበረውን ስራ ሲተቹ ነበር። ከዚህ በፊት
ዳኞችና አቃቢ ህጎች የደህንነት መስሪያ ቤቱና የገዢው ፓርቲ ጠርቶ ነገ በዚህ ፖለቲካ እስረኛ ላይ የዋስ መብት እንዳታከብር በዚህ አይነት ከሰሰው በዚህ አይነት አቆየው እየተባለ ዘየተ ማታው የተወሰነ ውሳኔ ፍርድ ቤት ጋዋን ለብሶ ሲያስፈጽሙ ነበር ተብለው ዛሬ ይሄን ድራማ ሲሳተፉ ያሉ ሰዎች ከኛ ጋር ሲተቿቸው ነበር። ዛሬ ደግሞ ተመልሰው በተቃዋሚና በመንግስት መካከል ያለውን ክርክር this is a constitutional moment ሪል ዲቤት ሊደረግ የሚችልበት ሪል ክርክር ሊካሄድ የሚችልበት ይሄን ፕሮፖዛል የገዢው ፓርቲ ፕሮፖዛል ነው። ገዢው ፓርቲ ወደ ፓርላማ አቅርቦት ፓርላማው ይዞ ለነሱ ወደ ካውንስል ኦፍ ኮንስቲቱሽናል ኢንኳሪ የላከው ነው። ራሳቸው በዚህ ውስጥ ሞራልና ህግን ጥሰው ተሳትፈው ይሄንን ፕሮፖዛል በማዘጋጀት ላይ ያለ አንዳች ህፍረት ደግሞ ሃንድ ፒክ ተደራርገው በሁለት ተከፍለው በአንድ ወገን አጣሪ ኮሚሽን በሌላ ወገን የኢንዲፔንደንት ኤክስፐርት ሆነው መጡ። ይሄ ብቻ ያበቃቸው አንድ ሳይድ ብቻ መሆን ስለፈለጉ የተለየ አቋም የተለየ ትንታኔ ያላቸውን ምሁራኖች በሙሉ ከውስጡ አስቀሩ። ሲሆን መሆን የነበረበት ባላንስ ለማድረግ ገዢው ፓርቲ ያቀረበውን ፕሮፖዛል የሚደግፉ እንደዛ የሚደግፉ የህግ ባለሙያዎችን ትጋብዛለህ። ያንን የሚቃወሙ ደግሞ ተቃዋሚ የሚያቀርበውን አመክንዮ የሚደግፉ ታቀርብና ታከራክራለህ። ከመሐከሉ ውሳኔ ትወስዳለህ። ለዛውም እንደ ገለልተኛ ወገን። ይሄ ሲሲአይ አብዛኛው በፖለቲካል ከገዢው ፓርቲ ኦልሞስት ሁሉም በገዢው ፓርቲ ነው። ኦልሬዲ የባስ ችግር አለ። ኦልሬዲ የተሾሙት በገዢው ፓርቲ ሆኖ ያለ ከዛ አልፈው ኮርምለ ናቹራሊ ፕሪዲስፖዝ ካሆኑበት ባያዝ አልፈው እነሱ ባዘጋጁት ፕሮፖዛል ላይ በሁለት ሚና እንደ ዳኛና እንደ ህግ አማካሪ ሆነው ቀርበው ያደረጉት ድራማ ነው። እዚህ የህገ መንግስት ትርጓሜ ሂደት ላይ ጃዋር ከዚህ በፊት የነበረ ፕሬሲደንስም ነበር የሚል የህግ ሰዎች ሲያነሱ ሰምቻለሁ፣ አንብቤያለሁ። ፕሬሲደንሱ ምንድነው? የህግ ዲስፒዩት የሌለው ነገር የህግ ትርጓሜ ያስፈልገው ተብሎ ኢቭን ከዚህ በፊት በወያኔ ጊዜም ማለት ነው ሁለት ኬዝ እንደቀረበ ለምሳሌ ዶክተር ጸጋይ አንስቶ ሲከራከር ሰምቻለሁ። እና በዛ ጊዜ ራሱ ዲስፒዩትድ ያልነበረ ነገር ለኢንተርፕሬቴሽን አይቀርብም የሚል ነገር ከቀረበ አሁን የተሻልንን ምን እውነት ለመናገር እኔና አንተም እዚህ ቁጭ ያለው የተሻለ ሁኔታ ነው በሚል ነው እዚህ ነገር የገባ ነውና እንዴት በዚህ ደረጃ ተንደርድረን ወራል ነገሮች ከኋላ ማርሽ ከገቡ ቆዩ። ያው ሎክ ሁለት ነገሮች ነው ያሉት። አንደኛ ግልጽ ያለ አከራካሪ ጉዳይ አለ ወይ? ሁለተኛ የተከራከሩ ወገኖች ሁለቱም በሌሉበት ነው ይሄን ነገር ያደረጉት። ያንንም እኮ ተሰን ነው የምልህ መቀበላቸው አሁን ይሄ ነበረ ክርክር ላይ መቅረብ የነበረበት ነምበር 1 መቅረብ የነበረበት የህግ ትርጓሜ ያስፈልገዋል ወይ አያስፈልገውም የሚለው ነው ትልቁ ክርክር እየተካሄደ ያለው። በሚዲያም ላይ በጽሁፍም እየተካሄደ ያለው ክርክር ነው እየተካሄደ ያለው። አንደኛ አከራካሪው ገለልተኛ መሆን ነበረበት። አከራካሪ ወገን ገለልተኛ መሆን ነበረበት። ኢንስቴድ አከራካሪ ወገን መከራከር የገዢውን ፓርቲ መከራከሪያ ነጥብ ካዘጋጁት ውስጥ ነው አንድ። ሁለተኛ ሁለት ተከራካሪ ወገን መኖር ነበረበት። ኢንስቴድ ያመጧቸው በሙሉ አንዱን ወገን ደግፈው የመጡ ናቸው። ከዚህ ረገድ ለምን ይሄን አረጉ? ለምንድን ነው አንድ ወገን ብቻ ይጋበዙት? እንደሚሸነፉ ስለሚያውቁ ነው። በተለይ በቴሌቪዥን ለምን በቴሌቪዥን አስተላለፉት? የፓርላማውን ውይይት እኮ አላስተላለፉትም በቴሌቪዥን። ህጉ የሚጠይቀውን የፓርላማ ውይይቶች በሙሉ በቴሌቪዥን መተላለፍ አለባቸው እየተባለ በዚህ ጉዳይ ላይ የተደረገው ውይይት በቴሌቪዥን አልተላለፈም፣ በቀጥታ አልተላለፈም። ይሄ ግን በቀጥታ ተላለፈ። እስ ድራማ ህዝቡን ለመሸወድ የሚያደርጉበት ጫውታ ነው። ምክንያቱም ሁለት ተከራካሪ ወገን ህገ መንግስት ትርጉም ያስፈልገዋል
አያስፈልገውም የሚል ሁለት ተወከራካሪ ወገን ጠበቆች ቢከራከሩ ኖሮ ሸፍጡን ያጋልጠው ነበር። የመንግስት ሚዲያ ሰሞኑን አይተህ እንደሆነ በሙሉ ምሁራኖች እንዲያሉ የእንትን ቀበሌ ሰዎች እንዲያሉ የእንትን ዩኒቨርሲቲ ሰዎች እንዲያሉ ሕገ መንግስታዊ ትርጓሜ ነው የሚያዋጣው ብለዋል ምናምን። እሱ ነው እነኚህ ጠበቆችን መልሰው የደገሙት። ገዢው ፓርቲ እየገነባ ያለው ናሬቲቭ ቢልድ ለማድረግ ነው። ከዚህ ዴይ ዚሮ ፕላን ነው ያደረጉት። ከዴይ ዚሮ ተወያይተው ይሄንን ፕሮፖዛል አቀረቡ። ከዛ በቴሌቪዥን ለይስሙላ አቀረቡ። ሁለት ወገን ከሆነ ግን ሉዝ እንደሚያደርጉ ስለሚያውቁ አንድ ተወዳዳሪው አንድ ወገን ብቻ ነው። ቤዚካሊ እንደመሰለ እግር ኳስ ከወሰድክ ለአንድ ክለብ አብረው ትሬን ያደረጉ ሰዎች አንድ ወገን በሁለት ተከፈሉ ማለት ነው። ግማሽ ወገን ኳስ ተጫዋቾች ሆኑ፣ ግማሽ ወገን ሪፈሪ ሆኑ፣ ዳኛ ሆኑ። ሌላኛው ወገን ጨዋታ ውስጥም የለም። ስለዚህ ኳሷ ስትገባና ፊሽካ ሲነፋ ብቻ ነው አንተ ብታየው። ኦልሬዲ ግን አብረው ተስማምተው ጨርሰው አብስለው ያመጡትን ጉዳይ ነው በቴሌቪዥን ለማስተላለፍ ህዝብ ለመሸወድ ያደረጉት። እትሳድ ምክንያቱም it's not the first time እንዲህ አይነት ነገር የሚደረገው። አሁን ግን ለለውጥ እድል ባለበት ሁኔታ ላይ በተለይ ደግሞ የህግ ባለሙያዎች የራሳቸውን ኢንዲፔንደንት ላይፍ ማኖር የሚችሉ ሰዎች እንዲህ አይነት ነገሮች መግባት አሳዛኝ ክስተት ነው። በጣም አመሰግናለሁ። ሁለት መሰረታዊ ጥያቄዎችን ነጥቦችን ላንሳና ውይይታችንን እናበቃለን። አንደኛ እንግዲህ በጣም ሪውንድ በሆነ ድራማ ነው ያልከው። ድራማውም ሪውንድ ነው፣ በጣም የተሻለ ስክሪፕት ተሰራለት አይደለም ብላ እና በእንደዚህ አይነት ሁኔታ ከቀጠሉና የሚሉትን ወደ ማድረግ ከሄዱ ምን ይፈጠራል? አንድ ሁለተኛ ከኦፖዚሽኑ በኩልም ደግሞ ለምሳሌ ህወሓት ዋና ተዋናይ የነበረ ነው በዚህ ህገ መንግስት ሂደት ውስጥም በመንግስት አስተዳደር ውስጥም እና እነሱም የተለየ አይነት ሁኔታ ውስጥ ናቸው እና የራሳቸው ክሊር የሆነ አቋም አላቸው ነው። ሁለቱም ከቀጠሉበት አልቲሜትሊ ምን አይነት ፖለቲካል ዲስፐንሴሽን ይኖራል? ሎክ የህገ መንግስታዊ ቀውሱ ከመምጣቱ በፊት ሀገሪቷ ወደ ፖለቲካ ቀውስ እየተመለሰች ነበር። ምርጫ 2015 ተካሄደ። በ6 ወር ጊዜ ውስጥ ወደ ቀውስ ገባን። 4 አመት ቀጠለ። ስርዓቱ ተገፍቶ ወደ ለውጥ ገባን። ለውጡ ግን ከሀዲዱ ወጥቶ ሀገር ወደ ዲሞክራሲ ለማሸጋገር ሳይሆን የአንድ ወገን የበላይነት፣ የአንድ ፓርቲ የበላይነት፣ የአንድ ግለሰብ አምባገነናዊ ስርዓት የመገንባት ስራ ላይ ነው ፎከስ የተደረገው። ኦልሬዲ ፖለቲካ ቀውስ ውስጥ ገብተናል ማለት ነው። ምርጫውን ኮሮና ገብቶ ባያበላሸው አንደኛ ምርጫ ለማስካሄድ የሚያስችል ነባራዊ ሁኔታ አልነበረም። ሁለተኛ ምርጫ ቦርድም ዝግጁ አልነበረም። ለዛ ነው ምርጫው በቀረበ ቁጥር ገዢው ፓርቲም እየተርበተበተ የመጣው። ኢንተርቬንሽን ገባ። ለሀገሪቷ የሚያዋጣው የፖለቲካ ስምምነት እንጂ የህግ ፈተላ አይደለም ያለው ለዚህ ነው። ህገ መንግስት ማለት የፖለቲካ ስምምነትን ያቀፈ ሰነድ ነው። የፖለቲካ ስምምነት ካለ ህጋዊ ማዕቀፍ ብዙ ጊዜ ታገኝበታለህ በብዙ መልኩ። በነገራችን ላይ የህግ ባለሙያዎች የፖለቲካ ተዋናዮች የተስማሙበትን ነው በህጋዊ ቋንቋ በህጋዊ ቴክኒክ የሚሰሩት። ቴክኒካል ስራ ነው አሁን የሚሰራው። የፖለቲካ ስምምነት የለም። በፓርቲዎች መካከል የፖለቲካ ስምምነት የለም። አምባገነናዊ ስራ ለመመለስ እየተሞከረ ነው። በክልል መንግስታትና በፌደራል መካከል ያለው ክፍተት እየሰፋ ነው እየሄደ ያለው። የፖለቲካ ስምምነት ይካሄድ እያልን እነሱ ግን ይሄንን እኮ በነገራችን ላይ ያውቃሉ ጉዳዩ ህገ መንግስታዊ እንዳልሆነና ፖለቲካዊ እንደሆነ። ዋናው ህገ መንግስታዊ በህገ መንግስታዊ አካሄድማ እናሸንፋለን ብለው ቢያስቡ ኖሮ ከሁለት ወገን ያለውን ክርክር ያቀርቡና ገለልተኛ ይሆኑና ሰፊ ውይይት ክርክር ተካሂዶበት ውሳኔ ይሰጥ ነበር። ፖለቲካዊ ስለሆነ ፖለቲካውን ስለሚፈሩት ነው ወደ ማጭበርበሩ እየሄዱ ያሉት። ከህወሓት ጋር ተያይዞ ከትግራይ ጋር ተያይዞ ያለው ጉዳይ በነገራችን ከህወሓት ጋር ብቻ አይደለም። አሁን ኢታዝ ቢካም
ማዕከላዊ ስልጣን ያዙት የብልጽግና ሰዎች አሐዳዊ ስርዓት ለመመስረት ወስነው እየተንቀሳቀሱ ነው። አሁን ብቻ አይደለም፣ ወደፊት የመሬት ይዞታን መሬት ህግን ለመለወጥ ዝግጁ ናቸው። የሀገሪቷን ስርዓት ከፓርላሜንታሪያን ወደ ፕሬዚደንሻል ለመለወጥ እየተዘጋጁ ናቸው። የሀገሪቷን ፌዴራሊዝም ከብሔር ፌዴራሊዝም ወደ ጂኦግራፊ ፌዴራሊዝም ለመለወጥ እየተሰራበት ነው። በነገራችን ላይ ግማሾቹ እነኚህ ጠበቃዎች እዛ ላይ እየሰሩ ነው ያሉት፣ እነኚህ የህግ ባለሙያዎች። ትግራዮች ይሄን ያውቁታል፣ እኛም እናውቀዋለን እኮ ዝም ብለን ነው እንጂ የምንለው። ይሄን ስለሚያውቁት አሁን ያለው በትግራይና በፌዴራል መካከል ያለው የምርጫ ጉዳይ ብቻ አይደለም። ሪሊ በእኛምና በእነሱ መካከል ያለው የምርጫ ጉዳይ ብቻ አይደለም። ፈንዳሜንታሊ የፌዴራል መንግስትን ስልጣን የያዙት ሰዎች የሚሄዱበት አካሄድ የብሔር ብሔረሰብ መብትን የሚደፈጥጥ ሀገሪቷን ወደ ባሰባት ቀውስ የሚያካሂድ ነው የሚል ተቃውሞ አለ። ኦፍ ኮርስ ከህወሓቶች ጋር የስልጣን ሽኩቻቸው እንዳለ ሆኖ ከህወሓት ወጣ ስትል ግን በትግራዮች መካከል ያለው ነገር በሰበብ አስባብ ወደ ማዕከለ ስርዓት ሊመልሱ ነው የሚለው ጥርጣሬ ዋድ ስፕሬድ እየሆነ ይመጣን ያለው። ይሄ ድራማው በህገ መንግስት አጣሪ ጉባኤ የሚደረገው ድራማ አለቀን በል እና ትግራይ መቼም እንደምታየው ኮሮና ገብቶ በተባብሶ ካልከለከላቸው በስተቀር ምርጫውን ያካሂዱታል። የትግራይ ህዝብ መቼም መንግስትን ለመመረጥ ልትለው አትችልም። ሁለተኛ ደግሞ በፌዴራልና በትግራይ መካከል ያለው ግንኙነት ኦልሬዲ ሻክሯል። የፌዴራል ህጎች እዛ ተፈጻሚ አይደሉም። በፌዴራል መንግስት ያሉ የህወሓት የትግራይ ባለስልጣኖች ተባረዋል። የፌዴራል መንግስቱና እኮ ትግራይ የፍቺ ፕሮሰሱ ተራዘመ እንጂ እንደቀጠለ ነው ያለው። ምን ሊያደርጉት ነው? የትግራይ ክልል ምርጫ ቢያካሄድ ምን በቃ ኢሊጂቲሜት ነው ይሉታል። ልክ እኛ ዛሬ የነሱን ድራማ ኢሊጂቲሜት ነው እንደምንለው እነኛን ኢሊጂቲሜት ነው ይሉታል። ከዛ ያለፈ ምንም የሚያጣ ነገር የለም። ግን ሀገሪቷን ቀስ በቀስ እያፈረሷት ወደ ዲሞክራሲያዊ ፍትሃዊ ልማታዊ አንድ ሀገር ለመመስረት የምናደርገው ሲደረግ የነበረውን በማጨናገፍ አዲስ አምባገነናዊ ስርዓትና አዲስ አሐዳዊ የበላይነት ያለው ስርዓት ለመገንባት በሚያደርጉት የልጭ ጨዋታ ሀገር እያፈረሱ ነው እየሄዱ ያሉት። ፖለቲከኞቹ ያደርጉት ካድሬዎች ናቸው። ከካድሬ ከዚህ የበለጠ ብዙ የምጠብቀው ነገር የለም። ሪኖውንድ የሆኑ የህግ ባለሙያዎች people who should know better ለዚህ ሀገር ዛሬ ቴክኒካል መፍትሄ እንደሌለና የፖለቲካ ስምምነት ወሳኝ መሆኑን እያወቁ ስልጣን ላይ ያለው ቡድን የነሱን አመለካከት ስላንጸባረቀ ለዛው ለጊዜያዊ ስላንጸባረቀ ብቻ ለዲሞክራሲ ያለውን እድል የሚያጨናግፍ ስራ ውስጥ በቀጥተኛ ተሳትፈው ሲያደርጉ ማየት አስነዋሪና አሳፋሪ ነው። በጣም አመሰግናለሁ። አይ ቲንክ ይበቃናል። የምትጨምረው ነጥብ ከሌለ ተመልካቾቻችን እናመሰግናለን። አጠር ያለ ቆይታ ነበር ከጃዋር መሐመድ ጋር ያደረግነው። ሰሞኑን የህገ መንግስት ጉዳዮች አጣሪ ኮሚሽን ባዘጋጀው ውይይት ላይ ተመርኩዘን ያዘጋጀንላችሁ አጭር ውይይት እቺ ነበረች። እናመሰግናለን። ጃዋርም በድጋሚ አመሰግናለሁ።